በ2025 የአፍሪካ 10 ወታደራዊ ኃይል ሀገራት ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? ቢቢሲ አማርኛ ዛሬ የዘገበው ነው። በአሁኑ ዓመት ወይም በ2025 በአፍሪካ ከፍተኛ የሚባሉ 10 ደረጃ ላይ የሚገኙ ወታደራዊ አቅማቸው ከፍተኛ የሆኑ ሀገራትን ዘርዝሯል። ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ወይም ጂኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ፣ በሰራዊት ብዛት፣ ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። እንግዲህ ወታደራዊ አቅም ደረጃ ያወጣል። ስለዚህ ባወጣው መሰረት 10ኛ ደረጃ ላይ የምትገኘው ሊቢያ ነች። ሊቢያ በነዳጅ ኃይል የበለጸገች ነች። በቀድሞ ዓመታት በጋዳፊ በምትመራበት ጊዜ እንግዲህ ሰላማዊ ሀገር ነበረች። አሁን እርስ በርስ ጦርነት ገብቷል። ለማንኛውም 10ኛ ላይ ሊቢያ ትገኛለች። 9ኛ ላይ ጎረቤታችን ሱዳን አለች። ላለፉት 2 ዓመታት በሱዳን ፈጥኖ ደራሽ ኃይልና በዋናው መከላከያው መካከል ጦርነት ውስጥ የገባ ቢሆንም ሱዳን በአጠቃላይ ከ90 ሺህ በላይ መደበኛ ሰራዊት አላት። ስለዚህ 9ኛ ላይ ሱዳን ትገኛለች። 8ኛ ላይ ዴሞክራቲክ ኮንጎ ነች። በአፍሪካ በምስራቅ አካባቢ የምትገኝ ነች። ብዙ አማጽያን አሉ የሚዋጉት ውስጥ ሀገር ውስጥ ማለት ነው። ልክ እንደኛው ሀገር 66 ደረጃ ላይ ትገኛለች። በዓለም በአፍሪካ 8ኛ ደረጃ ላይ አጠቃላይ ከ160 ሺህ በላይ መደበኛ ሰራዊት አላት። ከ160 ሺህ በላይ። በ7ኛ ደረጃ ላይ የምናገኘው ሞሮኮ ነው። ሞሮኮ እንግዲህ ከአውሮፓ ጋር የምትገናኘው አፍሪካ ሀገር ማለት ይቻላል ድንበር ላይ የምትገኘች 7ኛ ደረጃ ላይ ተገኝታለች። ከ200 ሺህ በላይ የሚጠጉ መደበኛ ሰራዊቶች አሏት። 6ኛ ላይ የምትገኘው አንጎላ ነች። አንጎላ ብዙ ጊዜ ከኢትዮጵያ ጋር እንግዲህ በኳስ ነው የምናውቃት። አንጎላ የጦር ጥንካሬ ምንጫቸው ነዳጅ ሀብት ነው። በጣም ብዙ በነዳጅ ሀብት ያላት ሀገር ነች። ወደ 110 ሺህ የሚጠጉ መደበኛ ሰራዊቶች አሏት። እንግዲህ አንጎላ 5ኛ ላይ የምናገኘው ማንን ነው? ኢትዮጵያን። ስለዚህ ኢትዮጵያ በዓለም 52ኛ ደረጃ፣ በአፍሪካ ደግሞ 5ኛ ደረጃ ላይ ትገኛለች። ኢትዮጵያ በጦር ኃይል ጥንካሬ ከአፍሪካ 5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃ ላይ ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባች ሀገር ውስጥ ደህንነቷን ለማስጠበቅ በቀጠናዊ አንድነት እንዲሁም አፍሪካ ቀንዶችን ለመጠበቅ የተዘጋጀ ኃይል ያላት ነች ይላል። የኢትዮጵያ ሰራዊት ዘመናዊ የጦር መሳሪያን በማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይል ለማሰልጠን ከፍተኛ መዋዕለ ንዋይ ታፈሳለች ተብሏል። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር ምክንያት ራሷን አቅሟን በጣም ታጠናክራለች ያለ ዘገባው። በኢትዮጵያ ውስጥ በዋነኝነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖች ለመቆጣጠር የሚሰማራ ሲሆን ሀገሪቱ ከሌሎች ሀገሮች የሰራ ማስከበር ተልዕኮ ውስጥም በመላክ ቀዳማዊ ወይም ዋነኛ ነች ብሏል። እንግዲህ ያደረኩ ባለው ጥናት የኢትዮጵያ መድፍ ጦር፣ የአየር ኃይል፣ የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ወታደር አላት ተብሏል። 4ኛ ላይ የምትገኘው ደቡብ አፍሪካ ነች። ደቡብ አፍሪካ የዓለም ዋንጫን ያዘጋጀች ሀገር እንደምታውቋት እሷ እንግዲህ በጣም ዘመናዊ የሆነ የመከላከያ ኢንዱስትሪ አቋቋመች ሀገር ነች ተብሏል። በእግረኛ ወይም በመደበኛ ሰራዊት አንጻር ሲታይ ከ70 ሺህ በላይ ነው የሚለው። የኢትዮጵያ 160 ሺህ ነው። እንግዲህ የደቡብ አፍሪካ ግን የምድር የኃይል የባህር ጦር አጠቃላይ 70 ሺህ በላይ ነው። እንግዲህ ያ ማለት በጣም የተደራጀ ወታደራዊ ሪሶርሶች ወይም ቴክኖሎጂ ትጠቀማለች ማለት ነው። በ3ኛ ደረጃ የምናገኛት ናይጄሪያ ነው። ኦካቻ ሀገር ናይጄሪያ በ31ኛ ደረጃ ላይ ትገኛለች። ከዓለም ከአፍሪካ 3ኛ ሀገር ነች። እንግዲህ ብዙ አሸባሪ ኃይሎች ያሉባት ሀገር ነች። ቦኮ ሃራም የሚገኙባት ሀገር ነች። ስለዚህ እነሱን በጣም የምትከላከል ሀገር ነች። ባላት ወታደራዊ ኃይሏ ከ260 ሺህ በላይ መደበኛ ወታደር አሏት ናይጄሪያ። ወደ 2ኛ ስንገባ የምናገኘው አልጄሪያ ነው።
አልጄሪያ እንግዲህ ከ325 ሺህ በላይ ወታደሮች አሏት። እንዲሁም የነዳጅ ዘይቱን በመጠቀም ነው ኃይሏን ብዙ የምታሰለጥነው። በአንደኛ ደረጃ የምትገኘው ገምቱ ትንሽ ሰከንድ ልስጠው ቪዲዮውን እስቲ ኮሜንት ላይ አስቀምጡ። አንደኛ ደረጃ ላይ የምትገኘው ማናት? ግብጽ ነች። ኢጂፕት ወይም ግብጽ አንደኛ ደረጃ ላይ ቀዳሚ ደረጃ ነች። በዓለም 19ኛ ነች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘው ብቻ 1.5 ቢሊዮን ዶላር አላት ወታደራዊ ድጋፍ። ግብጽ ሰራዊት ግጭት በማይለየው በመካከለኛው የዓለሚቱ ክልል የሚገኝ ነው። የግብጽ ጦር የአየር ኃይል የባህር ኃይል ከ440 ሺህ በላይ ነው። መደበኛ ሰራዊት በላይ ነው። እንግዲህ ኦልሞስት ከኢትዮጵያ 3 እጥፍ ነው የሚወክለው። በጀቱ በጣም ብዙ ነው። ይህንን ይመስላል።